ነገ ነሐሴ 21 ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረ በድንግልና ጸንሳ በድንግልና የወለደች በዚህም የተነሳ እኛ ኃጢአተኛ ልጆቿ እስከ ዕለተ ምጽአት ድረስ እስከ ዓለም ፍጻሜ ድረስ ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ከሴቶች የተለየች ንጽሕተ ንጹሐን ቅድስተ ቅዱሳን አማላጃችን ቤዛችን እያልን የምንጠራትና የምናወድሳት የምንማጸናት ቅድስት ድንግል ማርያም ዕለተ ቀኗ ነው። ነሐሴ 21 የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የ2017 የመጨረሻው ቀን። ታዲያ በዚህ ቀን ስለ እናታችን ስለ ቅድስተ ቅዱሳን ስለ ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን አንድ ወዳጄ በውስጥ መስመር በኩል የላከልኝ እጅግ በጣም ልብን የሚያረሰርስ ግጥም አለ። እሱን ከዚህ በፊት አቅርቤላችኋለሁ። ዛሬ ደግሜ ያቀርብላችኋለሁ። አደራ ኮፒ ሊንክ በማድረግ ቢያንስ እንኳን 1 ሚሊዮን ቪው እንዲያገኝ እናድርገው። ታዲያ እናንተም ደግሞ እጅግ በጣም የሚያማምሩ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን ስነ ስዕሎች በመጠቀም አድ ሳውንድ እያደረጋችሁ ዱዌት እያደረጋችሁ ለሁሉም እንዲዳረስ አድርጉልኝ። በመጽሐፍ ያለው የማርያም ተአምር እንዴት ይታየዋል ልቡ ለሆነውር እንጅማ መችኔን ይዘልፈኝ ነበረ መጽሐፍ አንብብ ብሎ እናቱን በመካድ ልጇን ተቀብሎ ጽንስ እየዘለለ ጭንቅ እየቀለለ መልአክ እየማለለ ሰው ፍቅሯን ቀምሶ በስሟ እየማለ ወንጌል እየሰበክ ምዕራፍ ቁጥር ጠቅሰህ የአምላክን እናት ማክበር እንደምን ተሳነ? እንድባረክ እንጂ የእሷን ስም መጥራቴ እንድከብር እንጂ ለስሟ መሞቴ ጌታም አስቀድሞ ብሏታል እናቴ። ያቃለልከው ገድሏን ያንቋሸሽከው ስሟን ለምን ያለህ ለታ ምን ልትል ነው ጌታን? ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ። ምን አይነት ምስጢር ነው እጅግ የከበረ። ከዚህ በላይ ታምር ተገልጾ አላየንም በሰማይ በምድር። ይልቅ መምጫው ቀርቧል አላውቅህም ሊልህ ስሟን ጠርተህ ቅረብ ጌታ እንዲምርህ። አዛኝ ናት እርሷ አማላጅ ናት እርሷ ሩኅሩኅ ናት እርሷ እንኳን ለወደዳት ለሚጠላት ቢሆን የሚሳሳ ነፍሷ። ተናገርሁኝ እኮ ማርያም ሩኅሩኅ ናት እንኳን ለወደዳት ለጠላት አማላጅ። ማርያም ብለህ ታደስ ወጣት ሆነህ አታርጅ።